ስልኬ ወደቀ። ታቀብኛለሽ? ለማንም አልናገርም። ሚስጥሩ ነው የሚቀረው። ገባሽ አይደል? እንዲህ ነው የምትቀልደው? አንቺን ሰልቻለሁ። ሰላም ሰላም፣ ውድና የተወደዳችሁ የመሲ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። የሰላም ደስታ ዩቱብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ በጎ ነው። እኔ ጋር ለሰላም እናንተ ጋርም አለ ብዬ በጌታዬ እተማመናለሁ። እኔንም እናንተንም ሰላም ያደረገው እግዚአብሔር ስሙ የተባረከ ይሁን። እንዴት ናችሁ? ሁሉ ሰላም ነው? ክብሩ ይስፋ። እንግዲህ ዛሬ ደግሞ አብረን የምንመለከተው ሎኪና ድራማ ነው እና ሮቤል ሳራን እገደላት ማለት ነው። ምክንያቱም ምስጢሩን ስላወቀችው ለወንድሜ ምስጢሩን ትናገራለች ብሎ ከምስጡ ጋር ተባብረው ሳራን ለመግደል ወስኗሉ ማለት ነው። ሮቤል ደግሞ ሳራን ገደላት። በጣም ከባድ ነው እና አንድ ቤት ውስጥ ሆነው እንደታመመው ሆነው እሱ በዊልቸር ቁጭ ብሎ ወንድሙ ስለሱ ምን አይል እንደሚያስብ ምን አይን እንደሚያዝን ግን እሱ ምስቱን ከመቶ ምስቱ ደግሞ ለወንድሙ እንደረገዘች አያውቅም ማለት ነው። ሮቤል በጣም ኃይለኛና ምስቱ ራሱ በጣም ኃይለኛ ነችና እና ሳራን ገደሉት። ከሳራን ከገደሏት በኋላ ደግሞ ኤቱ ስትመጣ በጣም ነው የደነገጡትና በጣም ከባድ። አንዳንድ ጊዜ ድራማዎችን ስንመለከት ለራሳችን ትምህርት የሚሆነን ነገር አለና እነሱ ያወሩትን ወይም የሚሰሩትን ማስረዳት ሳይሆን እኛ ምን ከዛ ውስጥ ምንድነው በህይወታችን ላይ ጥቅም ወይም ትምህርት አድርገን የምንወስደው። ድራማ ማለት ለኛ ትምህርት የሆነውን ተቀብለን ያልሆነውን ደግሞ እንተዋለን ማለት ነው። እና ከዚህ ድራማ ውስጥ በጣም ከባድ ነው። ወንድም በወንድም ላይ እንዲህ አይነት ጭካኔ ይኖራል ብዬ አላስብም። የገዛ ምስቱን እሱ እንዴት አመመው ሰው ሆነው ወደ ቤት ላይ የዋለ ወንድሙ ከስራ እስከመጣ ምስቱን የራሱ አድርጎ እየተጠቀመ ቤት ውስጥ እንትን ያደርጋል ማለት ነው። ይሄ ነገር በጣም ከባድ ነው ለኔ እና አያችሁ በዚህ ዘመን ሁሉም ሰው እንደዛ ይሆናል ማለት ሳይሆን በዚህ ዘመን እንደዛ አይነት ሰዎች ሴትም ብትሆን ወንድም ቢሆን አለ ማለት ነው። እና ደግሞ ሰራተኛው ምንም ያላረገችዋን ምስጢሩን ስላወቀች ብቻ ምን እንደሚያደርጉት ምን እንደሚሰሩት ከወንድሙ ደብቆ እሱ ህመምተኛ እንዳልሆነ መራመድ ማውጣት መግባት እንደሚችል ስላወቀችው ብቻ ይህን በደል ለማድረስ አሰቡ ማለት ነው። እና በጣም ከባድ ነው። አንድ ሰው የአንድ ሰውን ምስጢር ካወቀ በቃ ከዚህ ምድር ካላጠፉት በህይወት መኖር አይችልም ማለት ነው። እና በጣም ከባድ ነው። እርግጠኛ ነኝ የሆነ የወደቀ ነገር አለ። ጓብ የሚል ነገር ሰምቼ ነው የመጣሁት። ኧረ ምንም ድምፅ አልሰማህም? ስልኬ ወድቆብኝ። ስልኬ ወድቆ እኮ ነው። ታዲያ የት አለ ስልኬ? አነሳሁት እኮ ስልኬ ይኸው አነሳሁት። እኔ እንዴት እንትን እንደምንም ብዬ አነሳሁት።
ምን ሆነ ነው? እንደዚህ አይነት ነገር ሲያጋጥም አንዳችን እናጠራለን እንዴ? ያው በቃ ሁሌ አስቸገር እናንተ ከበደኝ። ስንት ጊዜ ልንገርህ? አንተ እኮ በፍጹም አታስቸግረን። እንደዚህ እንዲሰማማ አልፈልግም። እንግዲህ ወንድሙ ጠርጥሮ የሆነ ነገር ወድቋል። ምንድነው አንተ ለምን አጣራንም ብሎ ጠርጥሯል ማለት ነው ወንድሙ። በጣም ከባድ ነው። ምንም ነገር አልወደቀም። አንዳንድ ሌባ ሲያዝ እንደምንቀጠቀጥ ተንቀጠቀጠ ሮቤል ማለት ነው። እና ሄደው መታወቁ ለማይቀር ደብቀው እንትን ይላሉ። ከጊዜ በኋላ ደግሞ ሳራ ጠፍታለች ብሎ ይጠይቃታል። ምስቱም ስለምታውቀው አትነግርም ማለት ነው። ሮቤል ደግሞ በጣም ፈርቷል። ሬሳው ከቤት እስከሚያወጣ ድረስ በጣም ፈርቷል ማለት ነው። ወንድሙ ክላስ እንዳይመጣ እንደምንም ሆኖ እየከለከሉት ነው እና በጣም ከባድ ነው። ምስኪን ሳራ በጣም ነው እንትን ያልኳት እና አንዳንድ ጊዜ ሰራተኛ ሆነው የሚሰሩት አንዳንድ ጊዜ የዋሆች ናቸው። አንዳንድ ጊዜ ደግሞ በጣም እንትን በጣም ሰውን ለማጠቅል የሚሞክሩት አሉና እና ከዚህ ድራማ ብዙ ነገር እንማራለን። ወንድም ለወንድም ምን ያህል ጨካኝ እንደሆነ ተምሬያለሁ ማለት ነው። በጣም አስተማሪ ነው ድራማው፣ ምንም አይልም። እና ከመጀመራቸው ደግሞ ከመግደል ነው የጀመሩትና እና ብሩኬ ደግሞ ምንም አያውቅም። ብዙ ነገር እንደተደበቀ ግን እንትን ይላልና ከዛ ከጊዜ በኋላ ግን ማወቁ አይቀርም። ከጊዜ በኋላ ካወቀ ደግሞ እንዴት ነገሩ እንዴት እንደሚሆን አብረን እንከታተላለን ማለት ነው። ጋይሶቼ ስለምትከታተሉኝ አመሰግናችኋለሁ። አበረታችሁን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አስተያየታችሁን ደግሞ በኮሜንት አስቀምጦልኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ ተመኘውላችሁ። መልካም ቀን